አብይ ታሪክ ሰርቷል እዚህ ሀገር ኢንክሬዲብል የሆነ ምናልባት ማንም ሊሰራው የማይችል ድራማቲክ የሆነ ነገር ሰርቷል። የፖለቲካ ምህዳሩን ያሰፋበት ሂደት ለአመራር በአጠቃላይ አክቲቪቲ ማድረግ አልፈልግም ለሱ ለግሉ ነው። ዓለም ያደነቀለት ትልቅ ስራ ሰርቷል። ገና 3 እና 4 አመት እኮ በደንብ እኮ አልደረቀም። የተወራወርነው ነገር እኮ አልደረቀም። እንደዚህ ነው እንደሚረሳው ገና ስልጣን ሳይዝ ገና ስሙም ሳይታወቅ ለኔ በጣም ግልጽ ነበር ከሱ ጋር ከነበረኝ ውይይት ዲሞክራሲ ስርዓት የመገንባት ፍላጎት እንደሌለው አምባገነናዊ ስርዓት ከአንድ ፓርቲ ወደ አንድ ግለሰብ ማሻገር ህልም እንዳለው ፕላን የለውም ህልም እንዳለው ለኔ ግልጽ ነበር። ለዛ የተቃወምኩት ይሄስ ፖለቲካ ነው እንዴ? አሁን ሰሞኑን እየተባለ ያለው እነኔም እንትን ብሎ ነበር እንዴ? እነሱ ስልጣን ቢይዙ ገና ስልጣን ሳይዝ አክቲቪስት እያለ ይሄን ሁሉ ሰው በሱ ጦስ ይሄ ሁሉ ሰው ከተጫረሰ በሱ ጦስ ይሄ ሁሉ ሰው ከተጣላ ሲይዝ እንዴት እንሆናለን? እልም ያለቋ አምባገነን ነው የሚሆነው። ፈሪም ስለሆነ አምባገነን ነው የሚሆነው። ያው ስልጣኑ ጋር አይደርስም እንዳልኩ መንጠላጠሉ ነው። አሁን መኪና ከመኪና ይንጠላጠላል፣ የዶክተሮች አጀንዳ ላይ ይንጠላጠላል፣ የአስተማሪ አጀንዳ ላይ ይንጠላጠላል። ጀዋርን አስበህ ታውቃለህ? የውሸት ዜና ይለጥፋል ብለህ ሰነፍ ነው ታካች ነው።